ሰላት ከነ ጭራሹ የማይሰግዱ ወንድሞች አሉኝ። እናም በተለያየ ጊዜ ስንገናኝ ስገዱ ብዬ ዳዕዋ ሳደርግላቸው አንተ ምን አገባህ እኔ ስለ ራሴን ያውቃለሁ። አላህ ይመስገን አታውቅም። የሚያውቅ ሰው ይሄን አይደል። የሚያውቅ ሰው ሲመክሩት ደስ ይለዋል። የማያውቀውን ከሆነ ያሳወቁት አዲስ ነገር አገኘ ደስ ብሎ ተመስግኖ ይቀበላል። የሚያውቀውንም ቢሆን ሲነግሩት ሰዎች የሆነ ንግግር ይነግሩኛል እሱ ከመወለዱ ከ20 ዓመት በፊት የሰማሁትና የማውቀው ነው ዝም ብዬ አደምጠዋለሁ ይላል ከቀደምቶች መሃል አንዱ። እሱ ከመወለዱ ከ20 ዓመት በፊት ማውቀውን ነገር እየነገረኝ ዝም ብዬ አደምጠዋለሁ። ያው ተራ ንግግር ሊሆን ይችላል። አላህን ፍራ ተብለህ ሶላት ስገድ ተብለህ አንተ አታውቅም ምን ያውቃለሁ? ወላሂ አታውቅም። ሶላት ማይሰግድ ሰው ያውቃል። ሐሰን አልበስሪ ረሕመቱላሂ ዐለይህ يعلمون ظاهرا من الحياة الدنيا وهم عن الآخرة هم غافلون ብለው ሲፈስሩ በሚዛን ተመዝኖ እንጂ ማይታወቀውን የድሮውን የብረቱን ብር በእጁ ነቅነቅ አድርጎ አገለባብጦ ግራሙን ይነግርሃል መጠኑን፣ ግን እንዴት እንደሚሰገድ አያውቅም። እነዚህ ናቸው ስለ ዱንያ ትንሽ ያውቃሉ ስለ አኺራ ጋፍል ናቸው የተባሉት ብሏል። አንተ ጋፍል ሶላት ስግድ ሲባል የማይሰግድ ከመሆኑ ጋር ምን አገባህ እኔ ለራሴ አውቃለሁ የሚል አያውቅም፣ ጋፍል ጃሂል። አላዋቂነቱም ነው ምን አገባህ የሚል እንጂ አላህን የሚፈራ ሰው የሚያውቅ ሰው አላህን ፍራ ሲባል ደንገጥ ነው የሚለው። ዑመር አላህን ፍራ ሲሏቸው ይንቀለቀሉ ነበር። ሌሎች ተጨንቀው ዑመርን አላህን ፍራ ትላለህ እንዴ? ዑመር እኮ እንደው አላህን ከመፍራቱ የመጣ መንገድ ላይ ሸይጣን ሁሉ መንገድ የሚለቅለት ሰው ነው እንዲሉ ሁሉ ያደርጋቸው ነበር። ነገር ግን እናንተ አላህን ፍራ ካላላችሁ እኔም አላህን ፍራ ስትሉኝ ካልተቀበልኳችሁ እኛ ውስጥ ኸይር የለም ማለት ነው። አላህን ፍራ ሲሉት ማይወድ አላህን ፍራ የሚሉ ሰዎችን ማይወድ ኸይረኛ ያልሆነ ሰው ነውና ያለው አማራጭ መንከር ነው። አለፍ አለፍ ያሉ ማስታወስ ነው። ካደረሱ በኋላ በደንብ አድርጎ ካስረዱ በኋላ ሶላትን መተው ኩፍር ነው፣ ከእስላም ያወጣል። ሶላት የማይሰግድ ሰው መልካም ሰው ቢሆን ሰደቃ ቢሰጥ ጥሩ ስነ ምግባር ቢኖረው ምስኪን ቢረዳ ዋጋ የለውም። በዓመት ረመዳን ጠብቆ ቢጾም ዋጋ የለውም። ሐጅ ቢያደርግ ዋጋ የለውም። ምክንያቱም የእስላም መሸከሚያ መሰሶው ምንድነው? ሶላት ነው። መሰሶ የሌለው ቤት መሰረት የሌለው ቤት እንደሚወድቀው ሶላት የሌለው መልካም ስራም ይወድቃል። ወዐሙዱሁ አሶላት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ወዐሙዱሁ ሶላቱ ብለዋል። ከዚህ ካልሰገድክ ሙስሊም አይደለም። ፈኢን ታቡ ወአቃሙ ሶላተ ፈኢኽዋኑኩም ፊዲን። ሙሽሪኮች ከተወበቱ ሶላትን ከሰገዱ ወንድሞቻችሁ ናቸው የዲን። ካልተወበቱና ካልሰገዱሳ ወንድም አይደሉም ማለት ነው። ይሄን ምክር በከዛልክ መውዒዳ ያስፈልጋል። አላህን ፍራ። አላህ ብዙ ነገር አልጠየቀህም። 10 ደቂቃ ነው የጠየቀህ። ለእያንዳንዱ ሶላት 5 ደቂቃ ስገድ። ነገ ትቆጫለህ፣ ቀብር ስትገባ ትሰቃያለህ ያሉ መምከር ነው። እምቢ ካለ ከዛ በኋላ በስራው የሚወጣበት እሱ ነው። ባገኙት አጋጣሚ ቀስ ያደረጉ መንገዱን እስሉቡን የቀያየሩ መምከር ነው። የኔ አባት ከሞተ